እስቲን በሳውዝ ኮሪያ እየተካሄደ ያለውን የተቃውሞ ሰልፍ ተመልከቱ። የተቃውሞ ሰልፍ ለማን ነው? በትላንትናው ዕለት ማርሻል ሎው ወይም ደግሞ የአስቸኳይ ጊዜ አዋጅ ሊያውጁ የነበሩት ፕሬዚዳንት ከስልጣን እንዲነሱ የሚደግፍ ሰልፍ ነው። የትላንትና ነገርኳችሁ ፕሬዚዳንት ዩን የካቢኔ አባላት ወይም ደግሞ የፓርላማው ተቃራኒ በሳቸው ፓርቲ ተቃራኒ ያሉት ሰዎች ከኖርዝ ኮሪያ ጋር በመስራት የደቡብ ኮሪያን ዲሞክራሲ ለመበጥበጥ አስበዋል በሚል ነበር ማርሻል ሎው ወይም ደግሞ ኮማንድ ፖስት የአስቸኳይ ጊዜ አዋጅ ሊያውጁ የነበሩት። ይህ ማርሻል ሎው በአንድ ሀገር ላይ የታወጀ ማለት ኤኒ ካይንድ ኦፍ ፖለቲካል አክቲቪቲ ይቆማል። ምንም አይነት ፖለቲካል ምርጫ ሊሆን ይችላል፣ የፓርላማ ስራ ሁሉ ነገር ይቆማል። ሙሉ በሙሉ ሀገሪቷ የሚቆጣጠረው ሚሊተሪ ይሆናል ማለት ነው። ይህ ሁሉ የምትመለከቱ ህዝብ ፕሬዚዳንት ዩን ከስልጣን እንዲወርዱ ፕሮቴስት ያደረገ ነው የሚገኘው። በዛውም ደግሞ ካስማ ሪል ስቴት ላስተዋውቃችሁ። ካስማ ሪል ስቴት ከ15 ዓመታት በላይ ልምድ ያለውና እስካሁን ድረስ ከ7 በላይ የሚሆኑ መኖሪያ ሳይቶችን ለነዋሪዎች በቃሉ መሰረት ያስረከበ ድርጅት ነው። በአሁኑ ሰዓትም በሳሪስ፣ በሃና ማርያም፣ በለቡ ቫርኔሮ፣ በጎተራ 1 እና 2 የተለያዩ ህንፃዎችን እየሰራ ይገኛል። እነዚህ መኖሪያ ቤቶች ከ330 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ትችላላችሁ። ካስማ ሪል ስቴቶችን ለማግኘት ደግሞ ስልክ የምትፈልጉ ኮመንት ላይ አስቀምጥላችኋለሁ። የፕሬዚዳንት ዩንም ጉዳይ የዜሌንስኪ ከርስ ነው እየተባለም እየተቀለደበት ይገኛል። የምትመለከቱ ዜሌንስኪ የጨበጣቸው የተለያዩ የሀገር መሪዎች በአሁኑ ሰዓት ላይ ከስልጣን ተነስተዋል ወይ በምርጫ ወድቀዋል ወይ ብዙ ነገር እና አሁን የቀረው ፕሬዚዳንት ዩን ነው እየተባለ ነው።